በጣም የሚገርም ነገር ላሳያችሁማ። Good afternoon. አያችሁት? ቆይ ካላያችሁት የተሻለ ቪዲዮ ላሳያችሁ። Good afternoon. My colleague. So this guy ጀሮም ፓውል ይባላል። የአሜሪካ ፌደራል ሪዘርቭ ቼርማን። ልክ አሁን በእኛ ሀገር ኮንቴክስት ሲሆን የናሽናል ባንክ ኦፍ ኢትዮጵያ ገቨርነር የሆነው ማሞ ምህረቱ ማለት ነው። እና this guy ሁሉ ጊዜ መግለጫ ሲሰጥ የሚሰጣት ፍንጭ አለች። ያቺ ፍንጭ ምንድናት? ወይ ሄሎ ኤቭሪዋን ይላል፣ እሱ ጥሩ ዜና ካለው ነው። ወይም ደግሞ ጉድ አፍተርኑን ይላል። ጉድ አፍተርኑን ማለት በቃ ወዲያውኑ ማለት ነው ኤቭሪባዲ ስታርት ሴሊንግ እና ስቶክ ማርኬታቸው ታንክ ያደርጋል። እና ይህንን ነገር ላሳያችሁ የፈለግኩበት ዋናው ምክንያት ምንድን ነው? እኛ ሀገር ስለ ኢኮኖሚ ስለ ፖሊሲ ዜና በወጣ ቁጥር ገብቶት የሚያዳምጠው ሰው ጥቂት ነው። እና ያንን ነው እኔ ለመቀየር እየሞከርኩኝ ያለው። ስፔሻሊ አሁን ስቶክ ማርኬት ስለሚኖረን ሰው ተረድቶት ኢንቨስትመንቱን፣ ሴቪንጉን፣ መጨመር መቀነስ ያለበት ኮንሰምፕሽን ካለ እሱን አጅስት ማድረግ እንዲችል አትሊስት እነዛ ነገሮች ስለ ኢንተረስት ሬት ሲወራ፣ ስለ ሪዘርቭ ሪኳየርመንት ሲወራ፣ እንደዚህ ተደረገ ሲባል ብዙ ሰው ገብቶት መወሰን ያለበት ውሳኔዎች እንዲወስን ነው። እንደ ሀገር እንደ ህዝብ በዋነኝነት ደረጃ መስማት ያለብን ዜናዎች ከኢኮኖሚ ጋር የተያያዙ ናቸው። ፋይናንስ ኒውስ በጣም ኢምፖርታንት ነው። ለዛ ነው ይህንን ቲክቶክ ፔጅ የጀመርኩት ማለት ነው። ስለ ፋይናንስ እና ስለ ኢኮኖሚ ሁሉም ሰው በሚገባው አገላለጽ ለመግለጽ እየሞከርኩኝ ነውና ፎሎ አድርጉ፣ ይጠቅማቸዋል። ይመቻችሁ።